ሁኔታ ላይ አይደለም ያለው። አዎ በሽታው ስር ሰዶበታል። ሪዛልቱ ከተጠበቀ በላይ ኔጌቲቭ ነው። ታውቂያለሽ፣ በጣም ከባድ ነው ውጤቱ። ያስፈራል። በዚህ የሚገለጽ አይደለም። ለማንኛውም ዛሬ ይለቁላቸዋል ቪዲዮ። አብርሽ ከኛ አንድ ነገር ይፈልጋል። እሱም ምንድነው? ጸሎት። አብርሽ በከባድ ሁኔታ ላይ ነው የሚገኘው። ቤተሰብ የእውነቴን ነው የምላችሁ። ብዙ ሰው ጋር ደውያለሁኝ፣ ጓደኞቹ ጋር ደውያለሁ እና አሚሩንም አናግሬያለሁኝ። እስኪ አሁን ደግሞ ያለበት ሁኔታ እኔ ጠዋት ነው የደወልኩት፣ ምን ላይ እንደሆነ ምን ላይ እንዳለ ነበር የጠየቅኩት። አሁን ደግሞ ዳይሬክት እዛ አጠገቡ ወዳለ ሰው እደውላለሁኝ። እናንተ አብራችሁኝ ትሆኑና ትሰማላችሁ። ከዛ በኋላ ግን እኔና እናንተ በደንብ እናወራለን ማለት ነው። አሁን ግን እንዳያመልጡኝ፣ ዳታ እንዳይዘጉ፣ የኢትዮጵያ ነገር ታውቃላችሁ። ቶሎ ብዬ ልደውል ማለት ነው። እሺ የትም እንዳትሄዱ። መልእክቱንም ከሰማችሁ በኋላ ያለውን ሁኔታ ከሰማችሁ በኋላ ግን እኔና እናንተ እናወራለን። እሺ ኤርፎን ያደረኩት እንትን ነው ጥሪ ኮፒራይት እንዳይዘኝ ነው። እሺ እሺ አንስታልኛለች። ሰላምማ እንዴት ነሽ? ወይ እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። በእናትሽ ኦዲየንስ በጣም እየተጨነቀ ነው ያለው። እኔ ራሱ ስራዬን ጥዬ ነው ወደ አንቺ ለመደወል የመጣሁትና አብርሽ ምን ሁኔታ ላይ ደረሰ? አንቺ እዛ እንዳለሽ አሚሩ ነግሮኛል። እሷ ጋር ደውዪ ብሎኝ ነው አንቺ ጋር የደወልኩት። ምን አዲስ ነገር አለ? እስኪ ያለውን ነገር አሳውቂኝ። አይ በጣም ከባድ ነው። አሁንም ጸሎት ያስፈልገዋል። ጥሩ ሁኔታ ላይ አይደለም ያለው። በሽታው ስር ሰዶበታል። ሪዛልቱ ከተጠበቀ በላይ ኔጌቲቭ ነው። ታውቂያለሽ፣ በጣም ከባድ ነው ውጤቱ። ያስፈራል። በዚህ የሚገለጽ አይደለም። ለማንኛውም ዛሬ ይለቁላቸዋል ቪዲዮ። ከነሱ ሁሉንም የምትሰሙ ይሆናል። ብቻ አስጊ ነው። በዚህ ሁኔታ ግን ሰው ልጅ ስለወፈረ ብቻ መልኩ ስለታየ ጤነኛ ነው ብሎ መገመት አይቻልም። በቁም ነው የጨረሰው። አብርሽና ሩታና ኤፍሬም በዚህ ጉዳይ መጠየቅ አለባቸው። ይሄ ደግሞ የእናንተ እገዛ የሚያስፈልግ ይመስለኛል። አዎ እና አሁን ሐኪም ቤት ነው ያለው ማለት ነው። ክትትል እየተደረገለት ነው። ኦኬ እና ግን ደህና ነው አይደል? በቃ ውጤቱ የመጥፎም ቢሆን እሱ ደህና ነው ያለበት ሁኔታ ምንም አይልም አይደል? ያው ትንሽ እንትን ይላል፣ ያስፈራል። ገባሽ? በቃ ሁኔታው ትንሽ ያስፈራል። ልክ አይደለም፣ ተጎድቷል ማለት ነው። እሺ በቃ አመሰግናለሁኝ። ውጤቱን ያው አንቺንም አላስጨነቅሽም፣ ምንድነው ምናምን አልልሽም። ራሳቸው በቤታቸው ራሳቸው ይነግሩናል። ለማንኛውም እሪ በቃ ግራ ሲገባኝ ነው። አሚሩ ጠዋት እንትን ብዬው ነበር፣ አግኝቼው ነበር። አሁን ወደ አንቺ እንድደውል ነግሮኝ ነው። ካንቺ ጋር እናወራለን። እሺ አመሰግናለሁ። ለማንኛውም እሺ ቤተሰብ እንግዲህ እንደሰማችሁት ማለት ነው። እንደሰማችሁት አብርሽ ታክሟል። ሕክምናም ላይ ደግሞ ውጤቱ ላይ የሆነ ነገር እንደተገኘ ነው እያወሩልኝ የነበረው። መናገር አይፈልጉም፣ የተገኘውን ነገር ምናምን መናገር አይፈልጉም። ለምን መሰላችሁ? አንደኛ እኔ እሷን የሰጠኝ አሚሩ ነው። ገባችኋ? መረጃ ይሄን ያህል ፕራይቬት የሆነ መረጃቸውን እኛ ልናወጣ አይፈልጉም። ግን እኔ አሁን ይሄን ቪዲዮ ይዤላችሁ የመጣሁት አብርሽ ታክሟል። ውጤቱ መጥፎ ቢሆንም እሱ ግን ታክሟል። ግን ደግሞ የኛን ጸሎት ያስፈልጋል። ሌላው ደግሞ እህታችን ያለችው ምንድነው ሩታና ኤፍሬም ተጠያቂ እንደሆኑ፣ ምክንያቱም የውጤቱ ራሱ ሕክምናው ላይ የመጣው ይሄ ምርመራው ላይ የመጣው ውጤት የነሱ ሴራ እንዳለበትና መጠየቅ እንዳለባቸው ነው የነገረችኝ የነበረው። በበለጠ ደግሞ እነሱ ራሳቸው ዛሬ ቪዲዮን እንደሚለቁልን ነው እሷ የተናገረችው። በመጀመሪያ በጣም የተረበሻችሁ ሰዎች በጣም ተረጋጉ። ለምን አብርሽ በጣም ደህና ነው ማለት ደህና ነው ስላችሁ ይህን ያህል እንዴት ነው ፓራላይዝ ሆኖ የቀረ ነገር የለም። ወይም ራሱን ስቶ አይደለም እስካሁን ባለው ያለው ማለት ነው። በስነ ስርዓት ህክምና ተደርጎለታል። ውጤቱ መጥፎ ቢሆንም ግን አሁን ያወራል። ያው ራሱን እንትን አይልም። መጀመሪያ ሲጀምር እኮ ሳይወድቅም ራሱን ስቷል እኮ አብርሽ፣ ታውቃላችሁ አይደለ? ይሄንን ሁላችሁም እንተማመን። ሳይወድቅም ራሱን ስቷል። አእምሮ ውስጥ ያሉት ሩታና ኤፍሬም ናቸው የሚመሩት። የእሱን አእምሮ የሚጠቀሙት ሩታና ኤፍሬም ናቸው። ግን ያኔ በቃ ትናንትና ፌንት አይደል የበላው፣ ሰውነቱን ማንቀሳቀስ አይደል ያቃተው። ዛሬ ደግሞ ሰውነቱን ያንቀሳቅሳል። በጣም ደህና ነው። በዚህም እግዚአብሔር ክብሩን ይውሰድ። ግን ደግሞ ምንድነው ውጤቱ ደህና እንዳልሆነና
ብዙ ነገር እንደተደረገበት ነው እየተነገረ ያለው ማለት ነው። ሌላው ደግሞ በጣም ተጎድቷል ስላችሁ ይሄ የሰው ልጅ እንግዲህ ምግብ ስለሚያስፈልገን አይደል እግዚአብሔር አምላክ የፈጠረው ምግብ አብዝቶ መብላትን ብቻ ሳይሆን በቃ በመጠኑ ለኛ መመገብ አስፈላጊ ነው። እኛ ያለ ምግብ ከንቱ ነን። ገባችኋ? የተወሰነ ጊዜዎች መጠበቅ እንችላለን፣ ግን ያለ ምግብ ከንቱ ነን። አብርሽ ደግሞ እንግዲህ የምታውቁት ነው፣ ራሱን የሚጠብቅ ልጅ ነው። ጂም ይሰራል፣ ራሱን ይጠብቃል። ጂም የሚሰራ ሰው ደግሞ ደና ነገር ነው የሚበላው። በቅጽበት እንግዲህ መጡ፣ አእምሮውን ህይወቱን ተቆጣጠሩት። ከዛ በኋላ እያየ ነው አብርሽ እየሟሟ የነበረው ስብርብር ብሎ ማለት ነው። የእውነቴን ነው የምላችሁ። እኔ ጋር ማለት ነው ውሸት የለም ስላችሁ ይሄ ምንድን ነው በነፈሰበት አልነፍስም። እኔ አሁን ብዙዎች እየታዘብኳችሁ ነው የእውነት በቃ ጀስት አብርሽ ወደ ሩታ ስለሄደ ታጨበጭባላችሁ። በቃ ከዚህ በፊት እዚች ጋር እኮ የኳስ እንትን አይደለም የያዝ ነው። ገባችሁ? አሁን ማንቸስተር ሲቲ እና ማነው አርሴናል ጨዋታ አይደለም። ይሄ የህይወት ጉዳይ ነው እና ከሄርሜላ ሆነ ከሩታ ሆነ እውነት ናት አይደለም እንዴ? እናንተ ግን ልክ ጉዳዩን የሆነ የኳስ የሆነ በቃ የኳስ ጨዋታ ነገር ነው። በቃ ልክ አብርሽ ወደ ሩታ ሲሄድ ሩታ ትላላችሁ። ልክ ደግሞ አብርሽ ወደ ሄርሜላ ሲመጣ ሄርሜላ ትላላችሁ። ይሄ ማስመሰል ነው። ሰው እንደ እውነት መሆን አለበት። ገባችኋ? ሩታ በምን መንገድ ነው የወሰደችው? በትክክለኛው መንገድ ብትወስደው እኛም ከሷ ጋር እንቆም ነበረ። መንገዱ ግን ትክክል ስላልሆነ አካሄዷ ስርዓቷ ትክክል ስላልሆነ ተቃውመናታል እና ብዙዎች በቃ ይሄ በጣም አስመሳይ ናችሁ፣ ግን እኛን ነው የምትሉት ማለት ነው። ልክ በቃ አብርሽ ልጅ ስላለው ከሩታ ጋር መሆን አለበት። ይሄ የሱ ውሳኔ ነው፣ እኛ አይደለንም። ይሄ የሱ ላይፍ ነው አይደለ እንዴ? ብዙ ነገር እኮ ብለናል፣ አስታርቀናል አይደለ እንዴ? ብዙ ነገር ብለናል። የዛሬ 6 ወር 7 ወር 8 ወር አልሆነም። ሁለቱ ተነጋግረው እንግዲህ እሷም ያ ሁሉ ነገር ወከባ ፈጥራ ወደ ፍቺ ቀረቡ። ከዛ በኋላ ምን ተፈጠረ? እንዴት የጣልኩት ነገር ተነሳ ብላ አበደች፣ መጣች። አንዴ ያረገዝኳለች፣ አንዴ ብለን አብርሽን የወሰደችበት መንገድ ትክክል አይደለም ነው ያልነው እንጂ እነሱ ይጣመሩ አይጣመሩ እኔ የአብርሽን ህይወት እኖራለሁ፣ እኔ የሩታን ህይወት እኖራለሁ፣ እኔ የራሴን ህይወት ነው የምኖረው እና አንቺ የራስሽን ህይወት ነው የምትኖሪው። ሁላችሁም የየራሳችሁ ህይወት ነው የምትኖሩት። ግን በምታዩት ቪዲዮ ላይ ብዙ አስተያየት ትሰጣላችሁ እና አብርሽ በትክክለኛው መንገድ ሩታ ቢመርጣት የኛ ምንም አይነት ችግር የለብንም። ገባችኋ? ሄርሜላ እንዳያችኋት ውብና ቅልጥፍ ያለች ጣፋጭ የሆነ ልጅ ደግሞ ምን ወንድ ታጣለች ብላችሁ ነው እንዳታስቡ። ግን ስለ እውነት አውሩ ለማለት ፈልጌ ነው። ሌላው አሁን እኔ እንጃ ሩታ በጣም ነው በቃ እኔ እንጃ አሁን ዛሬ ሩታ ምን መልስ እየሰጠች ማየት ነው የጓጓሁት ማለት ምን እንደምትል ገብታችኋል አይደል? ትናንት ወደ ራሱ ዳኒ መኪናውን ከፍቶ እንትን ሲል ድንግጥ ነው ያለችው። ድንግጥ ማለት ነው። አሁን ደግሞ የዛሬ ምን የሄደችበት መንገድ ምን እንዳመጣላት እንግዲህ የልጁ አባት ባሌ ብላ የምትለው ሰው ራሱን ስቶ ወደቀ። ውጤቱም ጥሩ አይደለም እየተባለ ነው። እስኪ አብረን እናያለን። ለማንኛውም ግን ብዙ አትጨናነቁ። ይናል በጣም አብርሽን በጣም ስለምትወዱት እኔ ደውዬ አጣርቻለሁ። አብርሽ በቃ ያኔ ያወራል፣ ሰውነቱንም እንትን ማለት ይችላል። ደህና ነው። ያን ያህል እንደ ትናንትናው አይደለም ለማለት ፈልጌ ነው። ተረጋጉ ለማለትም ጨምር ነው። በቃ በጣም አመሰግናለሁ። እኔ አሁን ስራ ላይ ነኝ። ማምሻ ከመጡ እመጣለሁኝ። ሁላችሁም እንግዲህ ጸሎት አድርጉለት። መልካም